ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 8 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ወደ እናንተ አደርሳለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ዲፕሎማሲያዊ፣ ወታደራዊና ዝርዝር የግንባር መረጃዎችን ወደ እናንተ አደርሳለሁ። ፋኖ ፈጸመው የሞርተር ድብደባ በካምፖችና በወታደራዊ ተቋማት ላይ ጉዳት ደርሷል። ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ ኃይል ጋር በተደረገው ውጊያ እንደዚሁ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖ ያጸፋ ምላሽ ሰጥቷል። እንዲሁም ደግሞ ከበባ ሰብሮ ወጥቷል። እነዚህን ጨምሮ ከአማራ ክልል የተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን እንደዚሁም ደግሞ ወደ ትግራይ የሚወስደንን ወቅታዊ ሁኔታ በተመለከተ አዳዲስ መረጃዎች አሉ። የቀድሞ የህወሓት ወታደራዊና የፖለቲካ መሪዎች ወደ ሚዲያዎች እየመጡ ነው የሚገኙት። ከነዚህ መካከል በሐራ መሬት የሚገኙ ታጣቂዎችና ወታደራዊ አዛዦቻቸው አዲስ ስምሪት ተሰጥቷቸዋል። ይህንንና ተዛማጅ ዝርዝር መረጃዎችን አደርሳቸዋለሁ። በኢትዮጵያና በሱዳን ድንበር አቅራቢያ እንዲሁ ዛሬ ውጊያ ሲደረግ ውሏል። በተለይ በኮሪደር ቀጠና በሚባሉትና ሰሞኑን የአካባቢው ታጣቂዎች ተቆጣጥረዋቸው በነበሩ አካባቢዎች አዲስ ወታደራዊ ስምሪት መኖሩ ታውቋል። ይህንን ጨምሮ ዝርዝር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ በሞት የተለየው አርቲስት ሰማይ በለውን በተመለከተ እንግዲህ ማህበራዊ ሚዲያዎች ላይ ብዙዎቹ ሀዘናቸውን ሲገልጹ ውለዋል። እኔም የተሰማኝን ጥልቅ ሀዘን መግለጽ ፈልጋለሁ። ወደ ሌሎች መረጃዎች እንሄዳለን። ወደ ግንባር መረጃዎች ነው የምሄደው። ወደ ግንባር መረጃዎች ሲሄድ በማዕከላዊ ጎንደር ታች አርማጭሆ ወረዳ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎች ጠቁመዋል። ፋኖን በአራት አቅጣጫ በሌሊት ከበባ ውስጥ ለማስገባት ከተንቀሳቀሰ የመከላከያ አድማ ብተናና ሚሊሻ ጋር በተደረገ ውጊያ ፋኖ ከበባ ሰብሮ ስለመውጣቱና የአጸፋ ምላሽ ስለመስጠቱ የመረጃ ምንጮች ገልጸዋል። በታች አርማጭሆ ወረዳ በተለይ ስሙ ካምባው ተብሎ በሚጠራ ጩታ በተባለች ልዩ ቦታ በፋኖ ካምፕ ላይ በሌሊት ከበባ ለማድረግ ከተንቀሳቀሰ መከላከያ ጋር እና ከሚሊሻ አድማ ብተናና የአካባቢው ሰላም አስከባሪ ኃይል ጋር ነው ውጊያ የተደረገው ብሏል። በውጊያው ፋኖ ከበባ ሰብሮ በመውጣት የአጸፋ ምላሽ በመስጠት ጉዳት ማድረሱን የገለጹት የመረጃ ምንጮች ከበባው ሰብሮ በመውጣት ፋኖ በሰጠው ምላሽ ቢያንስ 10 የወታደሮችና የአካባቢው የሰላም አስከባሪ ጉዳት ሲደርስባቸው የሞት ጉዳት እንደዚሁ በዚህ ውስጥ ይገኝበታል። በፋኖ በኩል ከበባ ሰብሮ ለመውጣት በተደረገው ውጊያ 2 የፋኖ አባላት እንደዚሁ የሞት ጉዳት አስተናግደዋል። ይህ በእንዲህ እንዳለ በንጹሐን ላይ የደረሰውን ጉዳት በተመለከተ በአካባቢው ለዘመቻና ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው ኃይል በአካባቢው ነዋሪዎች ላይም እንደዚሁ በደሎችን ፈጽሟል። 2 አርሶ አደሮችን ስለመግደሉ፣ 26 አርሶ አደሮችን አስሮ ወደ ካምፕ ስለመውሰዱ እንዲሁም ደግሞ የፋኖ ቤተሰቦች ናቸው የፋኖ ደጋፊዎች ናቸው ያሏቸውን ንብረቶች ማውደማቸውን፣ ቤቶች ማቃጠላቸውና የአርሶ አደሮች የቁም እንስሳት መንዳታቸው ታውቋል። እንዲሁም ደግሞ አርሶ አደሮችን የግል መሳሪያ ያላችሁ በሚል በደል ፈጽመዋል። እንዲሁም ደግሞ መሳሪያ ለመንጠቅ አርሶ አደሮችን ስምሪት ያደረገ ሚሊሻ ጋር አርሶ አደሮቹም ያጸፋ ምላሽ በመስጠት በዚህም እንደዚሁ የሚሊሻ አባላት ሲቆስሉ አርሶ አደሮችን መቁሰላቸውን ከአካባቢ የወጡ መረጃዎች ያሳያሉ። ሌላው የፋኖ መረጃዎች መካከል የጊዜያዊ ካምፕ ድብደባ ፋኖ ፈጸሙ ነው የተገለጸው። ፋኖ በጊዜያዊ የወታደራዊ ካምፕና በፖሊስ ጣቢያ ላይ በፈጸመው የሞርተር ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። በሸዋ ይፋት ቀጠና መኮይ ከተማ በሚገኝ የፖሊስ ጣቢያና እንዲሁም ደግሞ ጊዜያዊ የመከላከያ ሚሊሻ ካምፕ የቴክኒክና ሙያ ኮሌጅ ላይ በተፈጸመ የሞርተር ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በዋናነት በፖሊስ ጣቢያ ላይ በተፈጸመው የሞርተር ጥቃት 10 የፖሊስና የሚሊሻ አባላት ጉዳት እንዳስተናገዱ ከነዚህ ውስጥ ቁጥራቸው ያልታወቀ ህይወታቸው እንዳለፈ ሲገለጽ 4 የሚሆኑ ከባድ ቁስለኛ ሆነው ወደ ሆስፒታል ገብተዋል። ሌሎቹ ደግሞ በአካባቢ በሚገኙ ሆስፒታሎች ገብተው እየታከሙ እንደሆነ ተገልጿል። ይህ የሞርተር ድብደባ ያደረገው ፋኖ በመከላከያ የአየር ወለድ ኮማንዶ በአድማ ብተናና በአካባቢው ሚሊሻና ፖሊስ ካምፖች ላይ ነው። በአማራ ክልል በተለያዩ አካባቢዎች የሚገኙ ትምህርት ቤቶች፣ ቴክኒክና ሙያ ኮሌጆችን ጨምሮ ባለፉት 3 ዓመታት ወታደራዊ ካምፕ፣ ጊዜያዊ ካምፕ፣ የሎጂስቲክ እና የጦር መሳሪያ ማዕከላት መሆናቸው ይታወቃል። እንግዲህ በከተሞች የሚገኙ ቴክኒክና ሙያ ኮሌጆች በዚህ ሁኔታ ያው ወታደራዊ ካምፖች ሆነው ነው የሚገኙት። አንዳንዶቹ አካባቢዎች ምንም እንኳ ቢለቀቁም ሌላው ከግዳጅ ቀጠና እና ከስምሪት መውጣትን በተመለከተ ነው። በወሎ ቀጠና ከግዳጅና ከስምሪት ቀጠና የወጡ የመከላከያ አባላት ወደ ፋኖ ስለመቀላቀላቸው መረጃዎች ጠቁመዋል። እንደ ፋኖ መረጃ ምንጮች ከሆነ የሚከተሉት ወታደራዊ አባላትና እንዲሁም ደግሞ መስመራዊ አዛዦች ወደ ፋኖ ተቀላቅለዋል። ፋኖ በኩል ደማቅ አቀባበል ተደርጎላቸዋል። እነዚህ ሲመጡ እንግዲህ የጦር መሳሪያዎቻቸውን እንዲሁም ደግሞ ወታደራዊ ቁሳቁሶቻቸውን ይዘው ነው ወደ ፋኖ የተቀላቀሉት። ከ38ኛ ክፍለ ጦር አንድ የ50 አለቃ ማዕረግ ያለው መሐንዲስ
እንዲሁም ደግሞ ከ38ኛ ክፍለ ጦር ሌላ የመሐንዲስ የ10 አለቃ ማዕረግ ያለው እንዲሁም ደግሞ የሻለቃው ኦርዲናንስ እና እንዲሁም ደግሞ መሰረታዊ ወታደርን ጨምሮ ጥቁር ስናይፐር፣ ጥቁር ክላሽ፣ መገናኛ ሬዲዮ እንዲሁም ደግሞ የስናይፐርና ተተኳሽ የእጅ ቦምቦችና የደረት ትጥቆችን በመያዝ ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች ያሳያሉ። ወደ መረጃዎቹ ቀጥላለው። ዶክተር ቴዎድሮስ አድሃኖም በኢትዮጵያን ላይ የሚፈጸመውን ግፍና በደል በተመለከተ በተለይ በደቡብ አፍሪካ መልእክታቸውን አስተላልፈዋል፣ ቁጣቸውን ገልጸዋል። ህወሓትን የተመለከቱ መረጃዎችን አስከትላለሁ። ከነ ደብረ ጽዮን ቡድን በተቃራኒ የቆሙ የህወሓት አንጋፋ ፖለቲካዊና ወታደራዊ መሪዎች ወደ ሚዲያዎች እየመጡ የተለያዩ ጥሪዎችን እያስተላለፉ ይገኛሉ። እንግዲህ ያለንበት የመጨረሻ የጦርነት ምዕራፍ መሆኑን የሚያሳዩ ናቸው። የነዚህ የቀድሞ የህወሓት ወታደራዊና የፖለቲካ ሰዎች ጥሪዎችና ተማጽኖዎች እነዚህ በዋናነት መሬት ላይ ያለውን የነ ደብረ ጽዮንን አሁኑን ወታደራዊና የፖለቲካ አስተዳደር የህወሓት ቡድንን የሚቃወሙ ናቸው ጥሪዎችን እያቀረቡ ያሉት። እነዚህ የቀድሞ የህወሓት ወታደራዊና የፖለቲካ መሪዎች በፌዴራል መንግስቱ አሁን ላይ ባለው የነ ደብረ ጽዮን የህወሓት ቡድን ላይ ወታደራዊ እርምጃ እንዲወስድ ጥሪዎችንም ተማጽኖዎችንም እያቀረቡ ነው የሚገኙት። የቀድሞ የድርጅቱ ምክትል ሊቀመንበርና የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ ካሰፈረው ጽሁፍ በኋላ ብዙዎቹ ወደ ሚዲያዎች እየመጡ ነው የሚገኙት። ጌታቸው ረዳ በፌዴራል መንግስቱ ላይ ቀድሞ ህወሓት ጥቃት ሊሰነዝር ነው በሚል በአልጀዚራ ላይ ለዓለም አቀፍ ማህበረሰቡ ጽሁፉና መልእክቱን ካደረሰ በኋላ ጽምዶ የሚባለውን በሱዳንና በኤርትራ ቀጠናዊ ግንኙነቶች በመስረት ህወሓት ቀጠናውና ምስራቅ አፍሪካን ወደ ትርምስ እያስገባ ነው በሚል ከሬድዋን ሁሴን ጋር ጽሁፍ ካወጣ በኋላ የጌታቸው ረዳ የጫካ ቡድን ኃይል ዋና አዛዥ ደግሞ ብርጋዴር ጀነራል ገብረ እግዚአብሔር በየነ በብሔራዊ ሚዲያ በመቅረብ በቀጣይ ስለሚወሰድ ወታደራዊ ዘመቻ በህወሓት ላይ እንዲሁም ደግሞ በትግራይ ስላለው የተደበቀ የጦር መሳሪያ ክምችትና በፕሪቶሪያ የሰላም ስምምነት መሰረት የተመለሰ ምንም አይነት የጦር መሳሪያ አለመኖሩን ተናግረዋል። ይሄ በእርግጥ የነሱ ችግር አይደለም። በወቅቱና ብርሃኑ ጁላ መሳሪያ አስረክበዋል እያሉ ሲያታሉ የነበረው ህዝቡን ነው። በእርግጥ በተደጋጋሚ አንድም ጦር መሳሪያ ህወሓት አላስረከብም ተብሏል። ለዚህ ነው እንግዲህ በተለያዩ አካባቢዎች ህወሓት አሁን የደበቃቸውን ታንኮች በተንቤን በአግባ አካባቢ እያወጣና እየጠገነ የሚገኘው። ለማንኛውም ሶስተኛው ደግሞ የቀድሞው የህወሓት መሪዎች መካከል ገብሩ አስራት በትላንትናው ዕለት እየተናገሩት ይገኝበታል። ይህ ቃለ ምልልሳቸው የፌዴራል መንግስቱ ራሱን እየተከላከለ ህወሓት ቀጠናዊ ቀውሶችን እየቀሰቀሰ ስለሆነ በኢትዮጵያ አልፎ በሱዳን ውስጥም ችግር እየፈጠረ ነው፣ ጦርነቱ ቀጠናዊ ቅርጽ ይዟል፣ ስለዚህ የሚወሰደው እርምጃ ፌዴራል መንግስቱ ራሱን የሚከላከልበት ነው በሚል ድጋፍ ሰጥተዋል።